ጠላዋለሁ። ምን? ለምን? ሀና ላይ ያደረግሽው ነገር ከአንዲት ወላጅ እናት የሚጠበቅ አይደለም። ያንቺን ህይወት ለማትረፍ መሞከር ይሄን ያህል ወንጀል የሆነብኝ ለምንድን ነው? ወንጀል ስለሆነ ነው። እንዴት ነው ወንጀል የሆነው? እንኳንም ቀድሜሽ ነቃው እንጂ ለሁለተኛ ጊዜ ደም ሰታኝ ቢሆን የተረፍኩት ራሴን ነበር ማጠፍ። ሰላም፣ ቢገባሽ አንቺ የሰራሽው ግፍ ለእኛ ለልጆች ይተርፋል። ምናልባት አንቺ አጠገባችን ስላለሽ ለእኛ እየተከላከልሽልን በህይወት እንቆይ ይሆናል። ሰላም ነቅታ ወደ ቤት ተመልሳለች። ሰላም ጤና ይስጥልኝ የመክሊቲቱ ቤተሰቦች እንኳን ደህና መጣችሁ ብለናል። ዛሬ ኖላዊ ክፍል 19ን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ያና አባትና አሴር ቁጭ ብሎ እየጠበቁት ነበር። አሴር ግን መቶ ምግብ የራሱን እየበላ ነው። ወደዚህ አድርገው እንጂ ልጄ አይበሉም ብያለሁ አይበሉም ይላቸዋል አሴር። እንዴ ምን ሆነ ነው አንተ? እንዴት ነው አይበሉም ብለህ እንደዚህ ግግም የምትለው እያሉ ይጠይቁታል። ምንም ከነጋ ምንም እንዳልበላው እያወቅ እንዴት ጨክነ ትበላለህ ይሉታል። ይህ ምግብ እኮ ለእርሱ አይሆንም። ለምንድን ነው የማይሆነው? እና ለአመጋገቦት ምን ያህል እንደምትጠነቀቅ አውቃለሁ። ስለዚህ ይህንን ምግብ በልተው ምቾቶትን ለንትልል አልችልም እና ራቡ ይሻላል። አዎ ይሻላል ይላቸዋል። ከዛ እኔ በልቼ ለእርሶ በት ብዬ ሰርቼ አበላዎታለሁ ይላቸዋል። ወደ ቤት ተነስተው ወደ ቤት ይዟቸው ይሄዳል። አሴርም ይዟቸው ወደ ቤት እየሄዱ እያለ አንዱ ላፕቶፕ ይዞ እየሄደ እያለ የመስረቅ እንትኑ ተነሳበትና ወደ እሱ ሲመለከት አይተው በጣም አዘኑ። ያና አባት በጣም አዝነው በጣም ተቆጥተው ጥለውት ይሄዳሉ። የሀናም አባት ከዚህ በኋላ ስሜ እንዳጠራ ከኔ ተደብቀ ለካ እስከ ዛሬ እየሰረክ ነው ብለው በጣም በመናደድ ጥለውት አሴርን ወደ ቤት ይሄዳሉ። አረ በጣም በቃ እሳቸውን ለማስረዳትም ቢሞክር ሊረዱት አልቻለም። በጣም በማዘን ወደ ጥለውት ወደ ቤታቸው ይሄዳሉ። ሰላምም ከማገገሟ የተነሳ ወደ ቤት ከሰዓት በኋላ መውጣት ትችላለች ብሎ ዶክተሩ እየነገራቸው ነው ለቤተሰቦቿ እና በጣም ደህና ነኝ በማለት እያመሰገነች ነው። በጣም ደስ ብሏታል። ሁሉም ደስተኛ ሆነዋል። ዛሬ ሰላም ድናለች። እድሜ ላንተ፣ በጣም ነው ማመሰግነው። ዛሬ እዚህ ላይ ደርሻለሁ። እኔ ምን አደረግኩልሽ ይላሉ ዶክተር። መመስገን ካለባትም አና ናት። ሰላምም እሱስ ልክ ናት እያለች እያወራች ነው። እናቴ ምማ አንዴ ካላስቸገርኩሽ ከዶክተር ጋር የምናወራው ነገር አለና አንዴ ትወጭልናለሽ እያለች እየጠየቀቻት ነው በትህትና። እናትየውም ከኔ የደበቅሹ ሚስጥር አለ እንዴ ከኔ ከእናትሽ በማለት እሺ ብለው ይወጣሉ። ዶክተሩም ጠጋ በማለት እሺ ሰላም፣ ከኔ ከቤተሰብ ተደብቆ ለእኔ የሚነገር ሚስጥር ምን አይነት ሚስጥር ነው? ዶክተር ስላደረክልኝ ነገር ሁሉ በጣም ነው ማመሰግነው። ለምን ሆስፒታል የገባውበትን ምክንያት ስላልነገርካቸው በጣም ነው ማመሰግነው። እውነት ለመናገር ሰላም፣ ይህን አደርጋለሁ ብዬ አስቤ አላውቅም። እንዴት እንዳደረግኩትም አልገባኝም። እንዴት ማለት ዶክተር? ጽንሱን ለማስወረድ ከቤተሰብ ጋር ያለው ሰላም እንዳይረበሽ ስላልችኝ ነው ይህንን ተስማምቼ ያደረግኩት። የቤተሰብ ፍቅር ይገባኛል በማለት እንትን እያሏት ነው። ይልቅ ሰላም ይሏታል። እናንተ ትልቅ ነገር ስላደረጋችሁት ትልቅ ነገር አለ ከዛ በላይ ይሏታል። ማለት ይሏት አና በቅስፈት ደርሳ ወደ ሆስፒታል ባታመጣሽ ኖሮ በዚህ ሁኔታ አንቺን አናገኝሽም ነበር ይሏታል። እና በጣም መመስገን ያለባት እሷ ናት። አንድ መድኃኒቱን ደግሞ ከዛ በላይ አንድ ጨምረሽ ወስደሽ ቢሆን ኖሮ በህይወት ዛሬ አናገኝሽም በማለት ያለፈውን ነገር እየነገሯት ነው። እሷም በጣም በመገረም እንዴት እኔ እኮ ምን ፋርማሲ ውስጥ እኮ እንደዚህ አላሉኝም ነበር። ይኸው በዚህ ዘመን ገንዘብ የማይገዛ ነው ነገር የለም እኮ እንዴ ዶክተር፣ እንዴት ነ ገንዘብ ብሎ የሰው ህይወት ላይ እንደዚህ የሚጫወቱት? ዋናው መትረፍሽ ነው። ፈጣሪ ጥረፊ ስላለሽ ነው። በህይወት ስላገኘሽ በጣም ደስ ብሎኛል። በጣም አመሰግናለሁ ዶክተር በማለት በደስታ አመስግናቸው ይወጣሉ። ዶክተርም ያናም አባት ይመጣሉ። ከአሴር ጋር ተጣልተው ወደ ቤት ሲመጡ ሀና ምግብ ሰራርታ ቁጭ ብላ እየጠበቀቻቸው ነበር። አንዬ እየተባባሉ ሰላም ተሰጣጡ። በጣም ደስ ብሏቸዋል። እንዴት አደርሽ ልጄ፣ እንዴት አደርክ አባቴ እየተባባሉ ሰላምታ ተሰጣጡ።
ማታ ስልኩን ስደውይ ሆዴ ተንቦጫበጨብኝ እያሉ ለአና እየነገሯት ነው። በጣም በመከፋት ውስጥ ነበርኩኝ እና ቤተ ክርስቲያን ተሳልሜ ልምጣ ብዬ ሄድኩኝ እና አሴሬት አለ አመሉ ተነሳበት መጣ። ደግመን ተጋጨን። አመሉ አዎ አመሉ የምን አመሉ እያየው ሰረቀ ደግሞ መስረቅስ አልሰረቅም እና አባ ገና ሊሰርቅ አይኑ ሲገላበጥ አየሁት፣ አስቆምኩት እና ካልሰረቀ ለምን ተጣላችሁ? ያየም የተመኘም ያመነዘረ አይደል የሚባለው እያሉ እየነገሯቸው ነው። ሊሰርቅ ስለተመኘ የሰረቀ ነው የሚባለው። እንደው ምን ይሻለዋል ትላለች አንዬ። እንደው ምን እንደሚሻል አላውቅም እንደው እያሉ በጣም ደሞ ሲሰለስ እኮ አንጀት ሲበላ ይላሉ። እስቲ ለማንኛውም ምግቡን እንብላ ብለው ምግብ አኔ እስቲ አምጪው አንዬ ብለው ምግቡን ልታቀራርባለች። አንዬ ምግባቸውን ሊበሉ ነው። ሀናም በሰላም ነው የፈለግሽኝ ይላታል አሴር። አዎ ስለ አባዬ ላወራ ነበር ትላለች። ምን ሆኑ ፋዘር ይላቸዋል በድንጋጤ ሆነው አሴር። አረ ምንም ምን ሆናችሁ ነው እናንተ ግን ትላለች። አይ እሱን ነው እንዴ አሴርም ቢያንስ እንኳን በአባዬ ፊት ለምን ትሰርቃለህ? ወደዋለሁ ትል የለ እንዴ በፊቱ መስረቅ ማቆም አለብህ። እኔ እኮ እንኳን ከሳቸው ፊት ለብቻዬ ሆኜ እኮ መስረቅ አቁም ያለው እኮ እና ምን ተፈጠረ ዛሬ? ጨነቀኛ። በቃ ሲጨንቀኝ ነው መስረቅ ፈለኩኝ። ምንድን ነው የጨነቀ? ፋዘር ትላንትና የቀዘቀዘ ምግብ ስለነበር ምንም ነገር አልበሉም። እሱም እኔ ጥርግ አድርጌ የበላሁት። ዛሬም ጠዋት ምንም ነገር አልቀመሱም። በዛው ስታሪ ከየት ምግብ ከየት ይምጣ እና ለዛ ነበር ልሰርቅ የነበረው። አዎ ቡላ አግኝቼ ነበር ግን ብቻዬን ነው የበላሁት። ምን ያህል ምግብ ላይ እንደምትጠነቀቅላቸው ስለማቅ ለዛ ብዬ ነው እና ለዛ ብዬ ምንም ሳንቲም ስላልነበረኝ ነው። ለዛ ነው ልሰርቅ የነበረው። አባዬ እንደዚህ ያህል ነው የምትወደው ማለት ነው? ደጋግሜ እየጎዳዋቸው እንደምወዳቸው ብነግራቸው ውሸት ይመስላል። እንድትረጅኝ እንድምታውቅ የምፈልገው አባትሽ እንደ አባቴ ነው። አብረዳሃለሁ አሴር። በጣም ይከብዳል ደግሞ ጥሩ ሰው ተከብዶ ስታይ ተርቦ ስታይ በማለት በጣም አዝኗል አሴርም። እኔ እኮ መስረቅ አቁም ያለው ብለው ለሀና ምቅፍ አረገችው ሄዳ። እሱም እንግዲህ በቃ እኔ ማታ ስመጣ ይዤ ሄዳለሁ ብላ ወደ ስራዋ ትሄዳለች አንቸው። ያናም አባት አሴር ስላልመጣ ቅር ብሏቸው በሀሳብ ተውጠው ያለፈው ያወሩትን እያሰቡ እንትን በሀሳብ ተውጠዋል። ሰላም ከሆስፒታል ወጥታ ወደ ቤት ተመልሳለች። በጣም ምናሴም ምግቡን አቀራርቦ ሁሉ ነገር አዘጋጅቶ ወይኔ ያቀራርበው ነበር እኮ ትለዋለች። እንዴ ሁሉን ነገር አንቺ መስራት አለብሽ እንዴ ይላታል። በቃ እኔ ያቀራርበዋለሁ እኮ ይላል። ቁጭ በሉ ብሎ እና በቃ ደገፍ ብለሽ ቁጭ በይ ብሎ ቁጭ ይላል። ደገፍ አረገቻትና ምግብ ያቀርብላቸዋል። ተቀመጪ ሰላምዬ ብሎ ተደገፍ እንደማድረግ አድርገው ቁጭ ያደርጋታል። እናትየው ግን እኔንስ ተቀመጪ አትለኝም? ተቀመጪ ብሏት በቁጣ በሚመስል ድምፅ ይሄዳል። እኛም እኮ ተቀመጪ ነው ያለን ትላለች ሰላም። እና እንዴት አይነት ቋንቋ ነው ተቀመጪ እንዲልሽ የፈለግሹ? ትላታለች ሰላምዬ። በጣም እናትየው በማዘን ቦርሳቸውን አንስተው ወደ ክፍላቸው ይገባሉ። ሀናም እትዬ ግን ምን ሆነው ነው? ተያት በእናትሽ ትላለች ሰላም። አንቺ አትጨነቂ፣ እሷ መች ሰላም ሆና ታውቃለች። እና ምናሴ ምግቡን ያቀራርባል። ምሳቸውን እየተመገቡ ነው። ምናሴና ሰላም አንድ ላይ ሆኖ ስለ ሀና መልካምነት እያወሩ ነው። ነኔማ ያረገችው ነገር እኮ በጣም ብዙ ነው እኮ እንዴት እንደምከፍላት ራሱ አላውቅም። ምን አንቺ ብቻ ያደረገችው ነገር እኮ ቀላል ነገር መሰልሽ እንዴ? በማለት እየተጫወቱ እያለ ዶክተር ይደውላል። እግዚአብሔር ሰላምታ ከተሰጣጡ በኋላ እፈልግሃለሁ መቼ ላግኝ ተባብሎ ቀጠሮ ይያያዛሉ። ሀናም ምንድን ነው ለምን ደወለ በማለት በሀሳብ ትገባለች። ወይኔ ጉዴ ሊነግርብኝ ነው መሰለኝ እያለች በሀሳብ ተውጣለች። ዶክተሩ ግን ያው ለሌላ ጉዳይ ነበር የደወለው። እሷ ግን ያው ተጨንቃለች። ያለውን ነገር ይነግርብኛል ብላ ሜላትም ወይዘሮ ሜላትም ባደረጉት ነገር በመጸጸት ሀኒቾን ይቅርታ እየጠየቋት ነው።
ምን አደረጉ እርሶ? ይሄ እኮ ማንም እናት የሚያደርገውን ነው በማለት ለይቅርታቸው መልስ እየሰጠች ነው። እና በጣም ያንቺን ያሳደገሽ እናት ምን አይነት የተባረከች ናት እያለች በጣም በመገረም አባትሽንም እኔ እናቴ አይደለም አባቴን ያሳደገኝ በማለት መልሳለች። ቢሆንም አባትሽም ቢሆን ብተዋወቃቸው እጅግ በጣም ደስ ይለኛል ትላታለች። አንድ ቀን ትተዋወቃላችሁ በማለት በቃ ሳይመሽብሽ ወደ ቤትሽ ሂጂ በማለት ሰላምታ ተሰጣተው እሷም ወደ ቤቷ ትሄዳለች። በጣም በመደነቅ ምን አይነት እንደ ልጅ ናት፣ ምን አይነት የተባረከች ናት፣ አንድ ቀን ያንቺ እናት ሆኜ ብሞት አይቆጨኝም በማለት የሰላም እናት ምናሴ የሰላም እናት ሆኖ ቆይ ሀናን ግን ልብ ብለሻት አይተሻት ታውቂያለሽ? ፍጹም ሰው ናት፣ የሰው ክፋት የማይታያት ክፋት የማታስብ። ቆይ አንቺ በዚች ልጃት እንዴት ክፋት ማሰብ ይገባል? ደግሞ እኮ ታማሚ አባት አላት። እንዴት ለአባቷ እንኳን ይህንን እንደ ታማሚ አባት እንዳላት እያወቅሽ አንቺ ግን ለልጅሽ እንደዚህ ያደረግሽ በማለት ምናሴም በጣም እየጮሁባት ነው እናታቸው ላይ። እኔ እኮ አለሞቼ እናንተ ናችሁ፣ እናንቺን ላድን ብል ነው እንደዚህ የምትሉኝ በማለት ስቅስቅ ብለው በማልቀስ እነሱን በጣም እናዝናለን፣ እሱችን የመሰለች ልጅ ልትገያት ነበር በማለት እናትየውም ተጸጽተው ይቅርታን ቢጠይቁም ልጆቻቸው ጋር ግን መስማማት አልቻሉም። በጣም አዝነዋል። የሚቀጥለው ክፍል ደግሞ ይዤላችሁ ቀርባለሁ። ስለተከታተላችሁኝ አመሰግናለሁ። ሰላማችሁ በያላችሁበት ብዝት በል ባይ